ለሁለት ተከታታይ ቀናት ጉባኤ አድርገን ነበረ። እንግዲህ ጉባኤ ስናደርግ ቤተክርስቲያን ለመስራት ወይም አሁን የምናየውን ቤተክርስቲያን በእንዲህ ደረጃ ይሆናል ብለን በማሰብ ሳይሆን ያሉት ውስን ምዕመናን በሃይማኖታቸው እንዲጸኑ ስርዓተ አምልኳቸውን አውቆ ተረድተው እንዲያከናውኑ እንዲፈጽሙ በማለት አስበን ነበር ያስጀመርነው። ከዛ በኋላ ከጉባኤው መጨረሻ ላይ ተወያይተን ነበረ። በውይይታችን መካከል ቤተክርስቲያን እንድንሰራ ቤተክርስቲያን እንዲሰራላቸው አንገብጋቢ ጉዳይ ሆኖ የተነሳው የአንድ ወንድማችን አሳዛኝ ንግግር ወይም ያቀረበው ጥያቄ ነውና እሱም ባለቤቱ አርፋ ነበረ። እሷ ከማረፏ በፊት እንግዲህ ቲሹ ደብረገነት ኢየሱስ ቤተክርስቲያን ላይ ሄዶ ተጠምቆ ልጅነትን አግኝቶ ነበረ። በመሃል ባለቤቱ ስታርፍ የምትቀበርበት ቦታ አጥቶ የተንከራተተበትን ሁኔታ አሳዛኝ በሆነ መንገድ ሲነግረን ያንን መነሻ አድርገን እኛ ቤተክርስቲያን መስራት አስፈላጊ ነው ብለን ጀመርን። እንግዲህ እግዚአብሔርን ተስፋ አድርገን የጀመርነው ቤተክርስቲያን አሁን የውስጥና የዙሪያው ሊሾ አልቆ የቤተልሔም ስራውም ተጠናቆ ኦሬዲ ከዚህ በኋላ የፊኒሺንግ ስራ ነው የሚቀረውና ከአንድ ግለሰብ ቤት አገልግሎት የተከለከሉ አመቶ ለዚህ አደርሷል። አደርሶን የተራራው ጾመኛ ያሉ እንግዲህ እሳቸውም የአገልግሎት ስራ ቦታ ስለበዛባቸው አሁን በዚህም እንትን ነው በመሀል እንግዲህ አገልግሎትን አቆሙ እያሉ እስካሁን እንግዲህ ባለፈው ጾም ከመግቢያ ከ3 ሳምንት አቆሙ። ከዛ ገደማ ጀምሮ ነው ያቆሙት እና እስካሁን እንግዲህ በራሳችን እንግዲህ እንደዛም ሆነን እንግዲህ ክርስቲያን ተስፋ አይቆርጥም ብለን ተስፋም አልቆረጥንም እንገባለን። እንግዲህ አገልግሎት ትምህርትም እንደሚቀኙ እነዚህ እንትን ከሰዎችም እነዚህ ማምናንም እንትን እንዳይሉ ቤተክርስቲያን እየከፈልን እየተገለገልን ዝም ብለን በራሳችንም አመተን እንግዲህ በስሙ እየጠራን ጸበል ጻድቁን እየቀመስን ነው ወደ ቤታችንም እንዴ አሁን ለዚህ ቦታ እንግዲህ በቋንቋ የሚያስተምረን መምህር ግድ ያስፈልገናል። አሁን እኛ ቅዳሜ ቀን ነው የምንገለገለው። እንግዲህ እሳቸው ለምን እሁድም ሌላ ቤተክርስቲያን ሄዶ ስለሚያገለግሉ አገልግሎት ቅዳሜ ቀን ነው የሚሰጡ። አሁን በዛ የተነሳ እንግዲህ ቅዳሜ ነው። አሁን በውጭ ላይ የእናንተስ ከሌላ ሃይማኖት የተለየ ነው እንዴ ቅዳሜ የምትገለገሉት? በየቤተክርስቲያን ደብረወርቅ ስንሄድ አማን ስንሄድ በየቤተክርስቲያን ስንሰማ ሌላ እሁድ ነው የሚገለገለው እናንተ የተለየ አገልግሎት ነው ሲሉ አይ እሱ እግዚአብሔር ባለቆን ይሆንልናል ብለን ነው እኛም እስካሁን ያለው። እንግዲህ አሁን በዚህ ቦታ ላይ ግድ የቋንቋ የሚያስተምረን መምህር ያስፈልገናል። እንግዲህ አሁን ይሄ ሰው ተስፋ እየቆረጠን ያለው እውነት መጥቶ ማን ነው የሚያስተምረን? እኛስ መጥተን ቤት ቁጭ ብሎ መነሳት ሆነስ ምን ልናደርግ እንመጣለን የሚል ሐሳብ ነው ይዞ አሁን በሌላ በማህበራዊ ጉዳይም ወደ ላይ ቀሩ ሰው አሉ። በቂ ሰው ነው ይሄ ብቻ አይደለም ያለው ሰው አሁን እና እንደዛ እያሉ ስለሆነ እንግዲህ የቋንቋ የሚያስተምረን መምህርም ግድ ስለሚያስፈልገን እሱንም እንግዲህ ብትተባበሩ። አሁን ቀደም እንዳልኳችሁ እቺ ቦታዋ ጉዳይ አሁን ለኛ በጣም አሳሳቢ ደረጃ ነው ያለችበት። እሷም ቦታ እንግዲህ እንደምንም ብለን የእግዚአብሔር ፈቃድ ነው እሱ ለራሱ ሲል መቼም ያሳካዋል። እሱ እስከሚያሳካልን ድረስ እቺ ቦታ ጉዳይ የግቢዋን ጉዳይ እንግዲህ አደራ ብለን ነው ለእናንተም የምናስተላልፈው። እንግዲህ ፈለገ አበው ማህበር ፈልጎ መንፈስ ቅዱስ ከላይ እንግዲህ ወረደልን እንጂ እኛ እንግዲህ እውነት በእናንተ ብቻ አይደለም ብለን አይደለም እናስበው። እንግዲህ እንጋሳል እንግዲህ በዚህ ቋጭ ያለው እንግዲህ ሌላ እንግዲህ ይዘጉት እስኪ ካለ ሰምከል ጌታ ሆይ እኔ ቄስ ዳንኤል ነው የሚባለው ከዚህ ሰሪት ላይ ነው የሚገኘበት እዚች ያለው ቤተክርስቲያን ያው እንግዲህ ህዝብ ምዕመናን ያስተማርኩት ያሰባሰብኩት የሚታየው ቤተክርስቲያን እንግዲህ ከህዝብ ምዕመናን ጋር ያስተባበርኩት እዚህ ቤተክርስቲያን እንዲሰሪች እንደዚህ አደርሻለሁ። አሁን የሚታዩት ቃሪዎች የሚቀሩት ቤተክርስቲያን እንደተሰርቶ ካደረሰን ወዲያ ያው እንግዲህ የሚታዩት ከቤተክርስቲያን አጠገብ ላይ ያሉት ቤቶች አሉ። እነሱንም እንግዲህ እናንተ እየተባበራችሁ ቤተክርስቲያኗን ከጎኑ ቤተክርስቲያን ጎል ሆኖ ቤተክርስቲያን እዚህ እንዲ አንድ ምስጢር ለማለት በእውነት 3 ወር ባልሞላ ውስጥ እንዲህ አይነት ስራ ተሰርቶ ይጠብቀናል ብለን በማናስበው መልኩ ቤተክርስቲያኑ እንዲህ ቆሞ አሁን ላይ የውስጥ ልሾና የዚህ የበረንዳው ልሾ በዚህ መልኩ ነው የምናየውና እስቲ ውስጥ ገብተን ያለውን ደግሞ እናስቃኛቸዋለን።
እስኗት ተሰጎሹ ቤተክርስቲያን አጋሽሽ እስኪ እንደጋ ዶንዳንዲ እስኪ እንዴን ደግሞ ቤተክርስቲያን ጋማ ተሰበኩ ሰው እንተኑ ቆንዶሽ ቢሬው ኮችካን ባንስ ፊስኪ እንደ ቤተክርስቲያን አጋሽሽ አሸሲስቲ ማጥኒስ ቤተክርስቲያን ባለስቲ አቲያት ዘርኩት ፍሬሽን ሂብዝ ይጠቅስኪ እንዴ ይጠም ኮችሽ ፋራስን ኮጻ አንዲስ ያጋ ዋጋ እንዲስ ቆጻው ወንቲን ነው ቤተክርስቲያን አጋሽታት አስንዶሽ የጋ ጋካንስ ማጣጋ መጻፋነ ስጋይስቶን ሰማማ ኡንተጋ ሳቶክ ነው ነጋንሱ እንተኝ ዓለም አንጋነ ሰርግንቶ ወይም እናንተ ከዓለም አይደላችሁ እስኪ በጋራ እንበል እናንተ መንዶስ እናንተ ከዓለም አይደላችሁ ወሰደጋ ሀም ነጋንሱ የሮስ እንደጋው አንሲ ነው ጋር ሰሺ አኪኖ ባናቤት ማክ ዮሐንስ ሰጋ ካጃይት ኢር ሸታመውካ ይፋዳ ታማን ያርትነን እስከ ታማን ይርስና አቂስ ቁርሽን ጻፈንግስ ነው ያከስኩ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁ ይህንን ቃል እንግዲህ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ ክብሩ ወርዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ሲመላለስ 33 ዓመት ከ3 ወር ነው ዙሮ ያስተማረው። በዛን ሰዓት በሚያስተምርበት ሰዓት ላይ ብዙ ሰዎች ሲከተሉት ነበር። ያተ ኢየሱስ ክርስቶስ ይጫራጋ ጫርቀን እስቲ ወርኒ አችማይ ዶሮስቶንስ ካስተማ ካዘር በርጋ ካዘር ፈይስ ዞሬ ታመሰቡሹ ይገሽ ከሚያጠጋት ሲል የሚፈሽክንድ ያይትስ ጉጋሲስኪ ፒያት በያምሰሽን ድርት በያምሰሽን ይገሽ ከንዱም እንደጋ አስንዲስከን እና እነዛ ብዙ ሰዎች የተከተሉት የራሳቸው ዓላማ አላቸው። ሊቃውንት አባቶቻችን ሲናገሩ ወደ 5 አይነት ዓላማ ይዞ ነው እነዛ ሰዎች የተከተሉ ወይም 5 አይነት አስተሳሰብ ያላቸው ሰዎች ይላሉ። የመጀመሪያዎቹ ቢረባን ያበላናል ብለው የሚበሉትን አጥተው የሚጠጡትን አጥተው ዘመድ አዝማድ የሌላቸው ማለት የመጀመሪያዎቹ ጋድኔ እንደጋ አስንደ እንዴ በስተኖን ሳይ ንሙስ ሶይ ኮስተኖን ሳይ ንሙስ ሶይ ምክንያቱም ቀደምት አባቶቻችንን ከግብጽ ባርነት በሙሴ መሪነት ቀን በደመና ሌሊት በብርሃን ፋና እየመራቸው ሲራቡ ከሰማይ መናን እያወረደ ሲጠሙ ከአለት ውሃን እያፈለቀ ስለመገባቸው ያኔ ሲያደርግ የነበረው ሳይታይ በረዴት ነው። አሁን ግን በኩነት ወይም በተዋሃደው ስጋ እየታየ ስለሆነ የመጣው ቢረበን ምን ይለናል? ያበራናል፣ ቢጠማን ያጠጣናል ብለው ለስጋቸው መራብ መጠማት አስበው እርሱን የተከተሉት ነበር። አፈርኒስ ባንዳቡል ኪዳንስ ከነጋ አስንዲስ ኦል ባላካስ ተማቢያርግስ ግብጽ አገቡን ጡሽከንስ ፈሮን አገቡት ከነስ እንግስ ተውሾንጎንስ ሙሴ ጋማሪነት ሙሴ አፈርነትስ እንደም ሙሴ ደማንሲ በበሳይት ማጉሽስ ማናይ ሳይም ጫርገንስ ወርሰሲ ኮሰነ ቦካን ወገምሹ እስ ማከጉሽስ ሚያለ ጫርገንስ ሶከሲ ኢንስ እንግስ ሙሴ ወርሰሲ ፈሽኩ ሰገየሪ አሽ ቤስተ ጉፈታ አቻ መስአቲ ቦካ ስለዚህ ቤስተ ነው ሳይ ኑክ ያርስሶይ ኮስተ ነው ሳይ ኑሳሽ ሶመይ ይገሽ ግን ለመንጋስ እንዲስከንት ተቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኡሰን ጎሚስ ጥብርያዶስ ጋር ባህር ወይም ሶይ ዘጋሽሽስ አቲ በምንስ ኢንስ እንግስ ታመርሲ ነው ክርስቶስ ታመርሲ ነው ይሁንስ ሻላስ እንዳቴ በምንስ ወዲያቶ አሁን የተራቡትንም በዚያ በጥብርያዶስ ባህር አጠገብ እያስተማራቸው በለምለሙ ስፍራ ካስቀመጣቸው በኋላ እንግዲያውስ ጌታ ሆይ እነዚህን ሰዎች በትምህርት አደከምናቸው፣ የሚበሉት የለም የሚጠጡት የለም፣ ስለዚህ የሚበላና የሚጠጣ ነገር ያስፈልጋል ብለው ደቀ መዛሙርቱ ጥያቄ ሲያቀርቡ ጌታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና ምን አላቸው? በእጃችሁ የያዛችሁት ነገር ምንድነው ብሎ ጠየቃቸው። በዛን ሰዓት ጌታ ሆይ በእጃችን ያለው 2 ዓሳና 5 እንጀራ ብቻ ነው የያዝነው፣ አምጡ። ለእግዚአብሔር የሚሳነው ነገር አለ ወይ? የለም። ስለዚህ አምጡ አላቸው። ያንን 2 ዓሳና 5 እንጀራ ሲያቀርቡ አምላካችን ኢየሱስ ክርስቶስ ሥርዓተ ጾምን ሊያስተምረን ሲፈልግ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ እግዚአብሔር እንዲህ ብሎ ጸለየ። አባቴ ሆይ ይህንን ጥቂቱን ማዕድ ባርክልን ብሎ ጸለየ። ጸሎትንም አስተማራቸው። በዛ በልተው እነዛ 5000 ሰዎች በልተው 12 ቅርጫት ተረፈ። በኋላም በማርያም መግደላዊት ቤት 12ቱን ቅርጫት ወስደው አስቀመጡ ብሎ ሊቃውንቱ ያብራራሉ። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን።